ገንዘብ ሳልመነዝር ሩቅ መንገድ ሳልሄድ አቀበት ቁልቁለት ሳልወጣ ሳልወርድ እግዚአብሔር ለዚህ ቀን ያበቀን ቀን ጌታ የተባረከ ይሁን። ዛሬ በእናንተ ፊት መቆሜ እጅግ በጣም ደስ ብሎኛል። እኔ የዛን ቀን ሰው አልመስልም፣ እንዲህ ነው ያጎበጠኝ። ሲገባ ያያችሁኝ ካላችሁ በዛ በር ነው የገባውኝ። በግራና በቀኝ እንደዚህ ተደግፌ ጉተታች አጎንብሼ ነበር የመጣሁት። በዛው እዛች ጋ ነው ህመምተኞች የሚቀመጡበት ቦታ፣ አስተናጋጆች እግዚአብሔር ይባርካቸው ቦታ ሰጡኝ። ቁጭ አልኩ፣ አረፍኩኝ። ጥቂት ጊዜ እንደቆየውኝ የእግዚአብሔር ሰው እዚህ ጋር ይጸልይ ነበር። መጨረሻ ላይ ይሄ አፈር በታኙን ይበትናለሁ፣ ወንድ ሰው ላይ አፈር በታኙን ይበትናለሁ ስል ቁጭ ካልኩበት ነው ብድግ ያልኩኝ። ቁጭ ብዬ ለጌታ እጃችሁ ከፍ አድርጉና እግዚአብሔር ይነሳል በሉ። በዛው እዛ ጋ ነው የተቀመጥኩኝ። ወደዚህ ወደ ፊት ለፊት ሄጄ የእግዚአብሔር ሰው ይጸልኝ ብዬ እዚህ ጋር መጣሁኝ። ከባለቤቴ ጋር ልጄም ነበረች፣ 3 ሆነን መጣሁ። እዚህ ፊት ለፊታችሁ ቆምኩኝ። እግዚአብሔር ይባርከው። ባለ ታማም ካለ ወዲያ የእግዚአብሔር ሰውም አምኋላው አይቻለሁ። በስሜ የተመተተን የቃልቻ መተት አፍርሻለሁ አለ የእግዚአብሔር ሰው። አሁን አፈርሳለሁ አለ። 3 ጊዜ ቃል አወጣ። ከኔ ላይ የሆነ ነገር ተራገፈ። እንዲህ ያጎነበስኩ ሰው ቀና አልኩኝ። እጄን ዘርግቼ ጸለይልኝ። 3 ጊዜ ያን ቃል ካወጣ በኋላ እጅ ጫነብኝ። ዘይት ንካ አለኝ። ዘይት ነካው፣ ተወሰር ከሰውነቴ ላይ ተራገፈ። እዚሁ ነው የዳንኩኝ። እዚሁ ነው የዳንኩኝ። የት አለ? እዚህ ቤት ተባረኩ። ፋይናንሻል ባዶ ምንም አልነበረኝ። ልጄ ነው ሲያስታምመኝም ነበረ። እግዚአብሔር ረዳኝና ለዚህ ቀን ጉባኤ ተነስቶ ይሄን ጌታ ያመስግንልኝ። ክብር አዋጅ ላውጅ። ሰይጣን ያጎበጣችሁ፣ በሽታ ያጎበጣችሁ፣ ሰፈር ውስጥ ያለ ሟርተኛ መትቶ ነገራችሁን ያበላሸ አባቴ ኢየሱስ ባይደርስለት ኖሮ ዛሬ ተቀብሮ ነበር። እኔ እንደ እግዚአብሔር ነብይ ጸልያለሁ። በአንቺ ንብረት፣ በኔ ንብረት፣ በኔ ፎቶ፣ በኔ ስም በሟርተኞች መንደር የሚሟረት ሟርት ዛሬ በመጣበት መንገድ ይመለስ። ሟርታቸው የፈረሰ ይሆን። የትኛውም ባንቺና በኔ ላይ ባንተ ላይ የሚሰራ መሳሪያ ለዘላለም የፈረሰ ይሆን። 3 ጊዜ ፈረሰ በሉ። 2 የመጨረሻ አሜን። ጌታን እዚህ ነው የተቀበሉት። እዚህ ቤት ነው የተቀበልኩኝ ጌታውን በ2010 ነው ጌታን የተቀበሉ። ቤተሰቤ 7 ነበር። 7ቱም በጌታ አንድ ልጅ ብቻ ወደ ኋላ ቀርቷል። የሱም ፎቶ ይዤ መጥቻለሁ። ዛሬ ቃል ታወጣበታለህ። ቤተሰብ ሙሉ ጌታን ተቀበሉ። በሙሉ በጌታ ነን ሁላችንም። አራ ለጌታ ክብር። አሁን ስጦታውን አመጡ። ለጌታ ቤት አልሰስትም። ያኖረኝ ጌታ ነው። እኔ ደርሼ የተመለስኩበትን ጠላት ነው ያሰረኝ እንጂ የ2 መኪና ባለቤት ነበረኝ። የ5 ቤት የሰራው ሰው ነው። ዛሬ ሽጬ መኪናውን ገዛለሁ ያልኩት ቤት ቆሞብኛል። አልሸጥ ብሏል። ዛሬ የእግዚአብሔር ሰው ቃል ያወጣል። ይሄ ቤት ይሸጣል። መኪና ገዝቼ በቤት መኪና ነው እዚህ መመላለስ የሚፈልገው። አንድ ነገር ልንገራችሁ። ሰይጣን ያሰረባችሁ ቢዝነስ፣ ሰይጣን ያሰረባችሁ ፋይናንስ፣ የሰይጣን ያሰረባችሁ በር አሁን በምድር የምትፈታውን በሰማይ ይፈታል ያለ ስልጣን የሰጠኝ የናዝሬቱ ኢየሱስ አሁን እጸልያለሁ። ነገራችሁ ይፈታ፣ ቢዝነስሽ ይፈታ፣ ስራሽ ይፈታ፣ በኢየሱስም ይፈታ። ይዋ የታምራት ውሃ ይሆን። አልሸጥ ያለ ነገር ይሸጥ። መኪና ገዝቶ ይመለስ። ሌላ ምስጋና ይዞ ይመለስ። እስቲ 2 ጊዜ ተለቀቀ በሉ። 1 2